ዛሬ ደግሞ ሄፓታይተስ ሲ ቫይረስ ታክሞ መዳን ይችላል ወይ? መልሱም አዎ። ሄፓታይተስ ሲ ቫይረስ ሙሉ ለሙሉ በሚባል ደረጃ በ3 ወር ሕክምና ውስጥ ታክሞ መዳን ይችላል። ያው ሄፓታይተስ ሲ ቫይረስ እንደሚታወቀው ጉበታችን ውስጥ ጉዳት ከሚያመጡ ቫይረሶች ውስጥ አንደኛው ሲሆን ይህም ደግሞ በጉበታችን ውስጥ ረጅም ጊዜ በመቀመጥ ሲሮሲስ ወይም የጉበት ፌሊየር እና የጉበት ካንሰርን ከሚያመጡ ቫይረሶች ውስጥ አንዱ ነው። የሄፓታይተስ ሲ ቫይረስ ከሰው ወደ ሰው በምን ይተላለፋል ብንል ደግሞ በዋነኝነት የሚተላለፈው ሄፓታይተስ ሲ ቫይረስ ካለበት ሰው ጋር የደም ንክኪ ካለ ነው። ይህም አንደኛ በመርፌ ሊሆን ይችላል። ሁለተኛ ደግሞ የግል ንጽህና እቃዎች እንደ ጥርስ ብሩሽ፣ እንደ ምላጭ እና እንደ ጥፍር መቁረጫ ያሉትን ሼር በማድረግ ሊሆን ይችላል። በሶስተኛ ደረጃ ደግሞ ንጽህናቸው ያልተጠበቁ ቦታዎች ላይ ንቅሳትና የጆሮ መበሳት ወይም የተለያየ ነገር መበሳት ካለ ሊሆን ይችላል። በአራተኛ ደረጃ በተወሰነ ፐርሰንት ቢሆንም በግብረ ስጋ ግንኙነትም ሊተላለፍ ይችላል ማለት ነው። ግን ጥሩነቱ ምንድነው? ሐኪማችን ጋር በመቅረብ አስፈላጊውን ምርመራ ካደረግን በኋላ በ3 ወር ሕክምና ውስጥ ሙሉ ለሙሉ በሚባል ደረጃ መዳን ይችላል።